የት እንዳለሁኝ ተመልከቱ። የባህር አያችሁት? ዝም ብሎ በቃ ይንቀሳቀሳል እንደዚህ ወይ ባለው፣ ግን ውስጡ ብትገቡ ማለት ነው ዝምታ ነው። ጀስት ፒስ፣ ምንም እንቅስቃሴ የሚባል ነገር የለውም። ውጭው ስታዩት ግን ሁሌም በንፋስ ወደዚህ ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ እያለ ይኖራል ቀን በቀን። እኛም ከዚህ መማር ያለብን ምን እንደሆነ ታውቃላችሁ? ህይወታችን በጣም ብዙ ችግሮች ያጋጥሙናል። በጣም ትላልቅ ማዕበሎች ይነሳሉ። አንዳንዴ ደግሞ በቃ የማያቆሙ ትናንሽ ማዕበሎች ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ የሚያስብሉ ወደ ጭንቀት እንድንገባ። ግን ከዚህ ሁሉ ማዕበል ወደ ውስጥ ስንገባ ማለት ነው እኛ በዚህ ሰውነት በዚህ ዓለማዊ ነገር ሳይሆን ወደ መንፈሳችን ውስጥ ስንገባ ትልቅ የሆነ ሰላም እናገኛለን። ልክ እንደዚህ ባህል ትልቅ የሆነ ዝምታ፣ ሰላም፣ ምንም ማዕበል የማያንቀሳቅሰው ሁሌም ረጋ ያለ። ማንም ሰው መጥቶ ቢሰድበን፣ ማንም ሰው መጥቶ ቢጨቀጭቀን፣ ማንም ሰው ቢያስቀይመን፣ እድሎች ብናጣ፣ ጭንቀት ውስጥ ብንሆን whatever it is ውስጣችን ግን ሰላም 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 ይሆናል። ተመስገን ጌታዬ ሆይ ተመስገን።